እንትን ሲሉ ያመናል እነኚህ ጥቂቶቹ ናቸው ኤኒዌይስ እኔ ላይ ብቻ ያላችሁን ፖይንት ብቻ አንሱ ዋሽታል የምትሉት ካለ ወይ تمام اوكي رفي ዋሽታል ለማለትም ትንሽ ከብደኛል ማለት መጽሐፍ ቅዱስ ያላለ ነገር ከሆነ እንዴት ማለት አሁን እንቱን እየነገረ ያው ለምሳሌ ያወራለው ያው ሙስታዝ ምዕራፍ ቁጥር 10 ምናምን ያለ ነበር ስላለ ነው ማለት ነው ስላለ ነው ማለት አይደለም የለም በራስ አረዳድ ቋንዴ ኢየሱስ እጁን ሳይታጠብ እንዲህ የሚበላ ነበር እጁን ሳይታጠብ በላ ቆሻሻ ነው ይሄን መናገር አንደኛው ሙስታዝ ያንኛውን ሙስታዝ አስደምጠው ሳነብ ወንጌል ላይ ታጠበ የሚል አላገኘውምና ፕሊስ አዳምጥ ቆይ ሳነብ ያኛው አንዴ አዳምጣ ፕሊስ ያንኛውም አንደኛውም ጥርስ ብልዙ ያንኛው ትልቁ ሰውዬም ክፈትና አስደምጠው ሜቢ ታጠበ የሚል አላገኘውም ስለዚህ ቆሻሻ ነው ለምሳሌ እኔ በህይወቴ ባዮግራፊ ውስጥ እጁን ታጠበው የነገሩን ታጠበ የሚል ባታገኝ እፎይ ቆሻሻ ነው ይያልክ መናገር ማለት በጣም ፔንፉል ነው በእናት ተማም ለምን ታደሙናላችሁ አንተ ዳሪ ጻፍ እዛ ዳሪ ውስጥ ሙሉ ከውልደት እስከ እንትነህ ነገር ሊኖር ይችላል የጻፍከው እንደዚህ በዚህ ዓመተ ምህረት ተወለድኩ እንደዚህ አደግኩ እንዲህ ብለህ ጻፍክ እንበል ተጻፍ እና ተማም በዳሪ ውስጥ ታጠበ የሚል የለም ስለዚህ ተማም ቆሻሻ ግም ነው ይያልኩ ብለህ በጣም ፔንፉል ነው ክርስቶስ ግን ውሃ አይደለም የሚያነጻው ውሃን የሚያነጻ ነው እሺ አንዴ ቀጥልና ሊናገርና አንዴ ቀጥል ወንጌላት ራብቴ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ባክ ያዘው በቃ ኤኒዌይስ ስለዚህ እኔው ላይ ብቻ ፎከስ አድርጉና እነሱም ያነሷቸውን ምላሽ ሰጥቼባቸዋለሁ የዚህንም ኡስታዝ ምላሽ ሰጥቼበታለሁ ቪዲዮ ሰርቼባቸዋለሁ ለእያንዳንዱ ላነሱት ምላሽ ሰጥቼበታለሁ ምክንያቱም እነሱ ሊአፕላይ ሲደረግ የኛም ምላሽ ስናስቀምጥ እየየይላሉ እያንዳንዳቸው እንትን ያሉትን ምላሽ ሰጥቼበታለሁ በቪዲዮ ምላሽ ሰጥቼበታለሁ አጥጋቢ ምላሾች ማለት ነው አሁን ጊዜ ብዙም ስለሌለን ኢብኑ ሳሊህ እንኳን ደህና መጣ ኔትወርክ ትንሽ እንትን ይላል መሰለኝ ኔትወርክ ያስቸግራል ማንኛው ነው ያወራለው እኔና ላውራ ኦኬ እሺ እፎይ ሃይማኖታችን ላይ የሌለን አስተምሮ ተናግሯል መተላውን እስቲ ጥቀስልኝ ለምሳሌ ቅድም እኔ ከውጪ ከመግባቴ በፊት ሲታወራው የነበረው የ6 ዓመት ልጅ ለግንኙነት ሰው ይመኛል እንደ ያገባል እንጂ የምትለው ማለት ነው እሺ የትኛው ሐዲስ ላይ ነው እንደዛ የሚል 6 ዓመት ልጅ የተመኘው ሰው ደግሞ ማን ነው ደግሞ ይሄንን የሚል ሆነ ወይ ሙስሊም በሁለት ነገር ነው ወይ በሐዲስ ነው ወይ በቁርአን ውስጥ ነው ምን ውስጥ ነው ያገኘው ኦኬ ነብዩ መሐመድ አይሻን በስንት ዓመቷ ነው ያገባት 12 ዓመት ነው እና 12 ዓመት ላይ 12 ዓመት ከፍ አደርጋለሁ
አንዲት ማስረጃ 12 ዓመት ሚል ካመጣ ለአንዴና ለመጨረሻ ንጽጽር አቆማለሁ። አንድ መረጃ ብቻ አንታልኝ። ምን መሰለህ ሐዲሶች ብዙ ሐዲሶች አሉ። እኔ አንድ ነገር አብዱል ሐኪም ሱኒ ሙስሊም ነው አይደል? በ9 ዓመቷ ወይ ጃቢር ቆይ አቂዳውን እንትኑን ላይ ሱኒ ሙስሊም ነው አቂዳውን እኔ አንድ ነገር ልንገርህ መጀመሪያ ስለራሴ አንድ ነገር ልንገርህ። ምክንያቱም ወይ ሱኒ ነህ ወይስ ሺዓ ነህ? ምን አይነት ጥያቄ ነው የምትጠይቀኝ? እኔ አንደኛ ሺዓ የሚባል ነገር አላውቅም። እኔ ሙስሊም ነኝ። ያው ከጎና አለ። ቆይ ኢብኑ ሳሊህ ባልሳሳት ሺዓ ነው። ሱኒ ነህ። ሱኒ ኮንክ ለአንዴና ለመጨረሻ በ24000 ሰው ህዝብ ውስጥ ንጽጽር አቆማለሁ ነብያችን ያገባው በ12 ዓመት ነው ብለሃል። አንድ መረጃ ልጠቅስ ትችላለህ? ለምሳሌ አሁን እኔን ሊነግሪ የምንፈልገው ማለት ነው እኔ የሐዲስ እንትን አይደለሁም ወይ ደግሞ ዑለማ አይደለሁም አዋቂ አይደለሁም። መልካም ልክፈትልሽ። በመስማት እንትን ያልኩ ሰው ነኝ። መልካም እሺ የተነገርኩት ነገር እሺ መልካም። እኔ መረጃ ላቅርብና በ6 ዓመት አግብቷል ብለህ ዋሽታል ስላልከኝ በ9 ዓመቷ ተገናኛት የሚለው ዋሽታል ስላልከኝ መረጃውን እኔ ላቅርብ። አንዴ ክፈትልኝ። ክርስቲያን አቢ ዳውድ 21 መክፈት ትችላለህ፣ ወይንም ደግሞ አናታይ 3255 መክፈት ትችላለህ። እንደዚህ ይላል አቢ ዳውድ 21 ላይ ግሬዱ ሳሂህ ነው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። አይሻ ምን ትላለች? በ7 ዓመቴ ላይ አገባኝ። the narrator Suleiman said or 6 years። ተራኪው ሱሌማን ደግሞ ምን ይላል? ወይንም በ6 ዓመቷ ላይ he had intercourse with me when I was 9 years old። በ9 ዓመቴ ላይ ደግሞ ግንኙነት አደረገኝ ትላለች። አንተ በ12 ዓመት ትላለህ። አይሻ ደግሞ በ9 ዓመቴ ራሱ ግንኙነት ነብዩ አድርጎኛል ትላለች። አንተን ልመን አይሻን ልመን። አንተ ትክክል ከሆንክ እኔና አይሻ ውሸታም እንሆናለን። ኡመል ሙሚን ነች አይደለ? አይሻ ኡመል ሙሚን ነች አይደል? የአማኞች እናት ነች። ግን አንድ ነገር እዚህ ላይ ማለት የሚፈልገው ነገር ማለት ነው እሺ አንደኛ አንተ እዚህ ላይ ከጎግል ከምናምን አውርዴ እዚህ እንትን የምትለው ነገር ራሱ አንደኛ እኔ አሁን እስካሁን ድረስ ከሰማሁት ሐዲሶች ውስጥ ማለት ነው ከቀራሁት አላልኩም ከሰማሁት ሐዲሶች ውስጥ ማለት ነው እዚህ ጋር ሰውየውን ዘናሬተር ሱሌይማን ያልከው ሰውየው ማለት ነው ሰምቼ አላውቅም እንደዚህ የሚል ሰሃባ ሲል ሲራ ውስጥ ማለት ነው ነብየና ሙሐመድ ሲራ አለ መጀመሪያው ማለት ነው የሱን ሲራ ማለት የሱን ታሪክ ማለት ነው የሱን ታሪክ ማለት ነው በእንግሊዘኛ ከመጀመሪያው እስከ መጨረሻ ልክልሃለሁ በውስጥ ማለት ነው የሱ ሲራ ማን የጻፈው? አው እዛ ውስጥ ነው የምታገኘው እንጂ አንተ እዚህ ጋር ሐዲስ ብለህ አሁን ታወጣው እኔ ለምሳሌ ይሄ እኮ እዚህ ጋር ጎግል ላይ ሲራውን ተቀበላለህ? የነብዩን ሲራ ተቀበላለህ? ፔጅ 311 ላይ ክፈትልኝ። የነብዩን ሲራ ተቀበላለሁ ብሏል። ነብይህ ዳዴ የምትል ህፃን ልጅን ለወሲብ ሊያገባት ተመኝቷል። ታሞ በ60 ምናምን በ63 ዓመቱ አካባቢ ነው የሞተው። እንግዲህ በ65 በ64 የሚሉ አሉ። on average 64 ዓመት ነው ተበነን ዳዴ የምትለውን እቺ ልጅ ተፈቃለች። አዎ ታሞ በነበረበት ሰዓት ላይ ዳዴ የምትለዋን እቺ ልጅ አገባለሁ ብሎ እሷም ዳዴ እያለች እሱም ህመሙ ሳይድን ሞተ ይላል ኢብን ሻቅ ሲራው ላይ ሰረቱ ረሱላህ ዘ ላይፍ ኦፍ ፕሮፌት መሐመድ እንደዚህ አይነት አንደኛ እዚህ የምታቀርባቸው ዲስክ አንድ ነገር መንገር በጣም ከእውነት የራቁ ውሸቶች ናቸው። ይሄ እኔ ምን ብዬ ነው የምወስደው ከጥላቻ የተመነጨ ነው አይደል? አዳምጠኛ ፕሊዝ ሲራውን ክፈትልን። ክርስቲያን ሲራውን ክፈትልን። ከሲራው አምጣ ብሎኛል። ክርስቲያን አለ ነው ይፉ ቀጥሉ። እስከዛ ነው ጠበሪ ቮሊዩም ስንት ላይ ነበር? ኖ ጠበሪ ሳይሆን ጠበሪውን ተወውና ኢብን ሻቅን ሲራውን ስትሪ አይደለም የፈለገው ሲራን የጠየቀኝ ከሲራው ላይ ኢብን ሻቅ በልና እንትን ላይ ታመጣዋለህ።
ኢንተርኔት አርካይቭ ላይ ያወጣላል መጽሐፍት መደርደሪያ ላይ ከመጽሐፉ ክፈትለት። ኢብን ኢሻቅ በል። ኦኬ መጽሐፉ አለ ክፈተውሽ 313 11 ኦኬ ረጅም ነው ግን ሐዲሱ እንትኑ ዋና እንትኗን ዋና ፕሊስ ቆይ አትረብሽ፣ እባክህ አትረብሽ። ቆይ የረበሽኩ አይደለም እኮ አንተ እያመጣ ያለው ነገር በሙሉ ትክክል ስለሆነ ቆይ አንዴ ቆይ ይኸውልህ ከምን ጀምረህ ታነባለህ መሰለህ? ፕሊስ ሲራውን ጠየቀኝ፣ ሲራውን አመጣንልህ። ከሲራ ካልሆነ ከሐዲስ አልቀበልም አልከኝ። ሲራ ከተቀበልክ ደግሞ ነብይ ዳዴ የምትለዋን ሲራው ነው ዋና አልከን። ቆይ ፕሊስ ከየቱ ጀምረህ መሰለህ የምታነበው? ለኛ ሲራ አይደለም እኮ ይሄ ሲጀመር ማን ነው የጻፈው? ተረጋጋ። ቆይ ተረጋጋ። ሲራው ይነበብልህ። አንተ የውሸት ነገር እዚህ ጋር እያቀረብክ እንዴት ተረጋጋለሁ? አቦ በእና ብዙ ሰው ተረጋጋ። ቆይ ፕሊስ ተረጋጋ። ይነው ተረጋጋ። እየተከራከርን አይደል እንዴ? ለምን ሚውት ታደርገኛለህ? ትክክል ካልሆነ ትክክለኛውን ትከፍታለህ። ያው ሲራውን ትክክል አይደለም ሲጀመር። ይሄ እንደዚህ አይነት ሲራጁ ሙኒር የሚል ማለት ነው። ሲራጁ ሙኒር የሚል ሲራ እስቲ አውጣና እሱን ማለት ነው ካፈለክ ከሌለው እኔ ልክልህ። ወይ ተረጋጋ። የመጀመሪያ ወንድማችን እዚህ ጋር የሚያርሙ ይኖራሉ። ተረጋጋ። ሲራ የመጀመሪያ ሲራ የነብይ ሲራ ኢብን ኢሻቅ ነው። ሲረቱ ረሱልላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ እሱን አመጣንልህ። ይኸው ከየቱ ጀምረህ ታነበዋለህ መሰለህ? ሷይል ከሚለው ጀምረህ አንብበው። Okay, Suhail. Yeah. I recorded that the apostle saw her, al-Fadl. ነብዩ እቺ al-Fadልን አያት. When she was a baby crawling before him and said, በቅፍ መታ ወይም ደግሞ በቅፍ ላይ ያለች al-Fadልን ተመለከታት ይላል። And he said እንደዚህም አለ, if she grows up and I am still alive, I will marry her. ካደገችና እኔ ደግሞ በህይወት ካለሁ አገባታለሁ። ይችን ልጅ አያት በምን ላይ ሆና ነው? በቅፍ ላይ ሆና። but he died before she grew up and Sufyan bin al-Aswad married her and she bore him rizq and lubaba. ነብዩ ኦኬ እናመሰግናለን። እሺ በቃ ይበቃል። ሳገባት ነብዩ al-Fadl ማለት ምንድነው? አብዱላህ ሐኪም እንትኑን አሳየው፣ የመጽሐፉን ከበር አሳየው፣ ወደ ኋላ መልስና ስራው እንደሆነ አሳየው። ላዩ ላይ ያለው እኮ ነው። ከፍ አድርገው ዘ ላይፍ ኦፍ ሙሐመድ እኮ ነው ማለት። ማን ነው የጻፈው? መጽሐፉን ኦክስፎርድ ነው። እሺ ማን ነው የጻፈው? አይደለም ማን ነው የጻፈው? መጽሐፉን ነገር አሳየኝ እስቲ። ኢብን ኢሻቅ ነው የጻፈው። እንትን ያለው ደግሞ ኢብን ኢሻም እንደገና ጽፎታል። ትራንስሌት ኦፍ ኢሻቅ ኢብን ኢሻቅ የመጀመሪያ ሲራ ኢብን ኢሻቅ ነው። ባይ ዘ ዌይ ይሄ ትራንስሌት እንደዚህ አይነት አይደለም። እንደዚህ አይነት መጽሐፍቶች በእስልምና ውስጥ የሉም እና ይሄ እናንተ የምታመጡት ሌሎች ሰዎች ወይ ይህንን ነገር የራሱላችን ሰለላሁ ዐለይሂ ወሰለም ታሪክ ለማቃወም የተጠቀሙት ሊሆን ይችላል እንጂ ማለት ነው። ትክክለኛ የነብያችን ሰለላሁ ዐለይሂ ወሰለም ሲራ ልክላሉ። እንደዚህ ፕሊስ እኔን አታታልልም። እዚህ ጋር ያለው 25000 ሰው አይኑ ያያል። ሲራው የነብይ ሲራ የመጀመሪያው ኢብን ኢሻቅ ነው። እነ ኡስታዞችን ታላላቅ ኡስታዞችህ የጠቀሱትን አሁን ድምጻቸውን ላሰማ እችላለሁ። ኢብን ኢሻቅ ታላቁ የሲራ እንትን እያሉ የጠቀሱትን ላሰማ እና ልትዋረድ ትችላለህ። ስለዚህ እኔ ሙስሊም ነኝ 30 ምናምን ዓመት እስልምና ውስጥ ተወልጄ ያደኩ ሰው አልሰማሁም። ይሄንን አሁን ኢብን ኢሻቅ የምትለውን ሰውዬ ሰምቼ አላውቅም። ኢብኑ ሳዲ አይ ቲንክ ያነበብክ እንደሆንክ አይ ቲንክ አውቃለሁ። ኢብን ኢሳቅ በለው። እሺ ኢሻቅ ስላልኩ ነው። እሺ ኢብን ኢሳቅ ችግር የለም ግን የለም። ኦኬ ኢብኑ ሳሊ ቆይ ጃቢር
ኢብን ኢስሐቅ የሚባል አለ የለም? አሁን ከራስህ ሙፈሲሮች እንትኖች አስደምጣለሁ። ፕላስ ደግሞ የራስህ ጽሁፎችን የኡስታዞቻችሁን ጽሁፎች አሳያለሁ ኢብን ኢስሐቅ ማን እንደሆነ። አረ አንድ ነገር ብቻ ልንገር። እሺ ፕሊስ ተረጋጋ። አማርኛ ሙፈሲሮችን እንትኖችን ኡስታዞችን ከነሱ አሳያለሁ። እንግሊዞችንም ተታዋቂዎች አሳያለሁ። ዝም ብለህ ማለት ነው ያለ እውቀትና ያለ አንድ ነገር በደንብ ሳታውቅ ለምን እንደዚህ ጥላቻ ያመጣው ታሪክ ምናምን እያመጣ ኧረ በእናትህ አዳምጥ። ጥላቻ እኮ አዲስም አታውቅም እኮ ሐዲስ ሳታውቅ እኮ ነው ወደ ሲራ የገባው። ጃቢር ተመለሰ አንዴ። ጃቢር ኦኬ፣ ይሰማል ጃቢር? እሺ። ኢብን ኢስሐቅ የሚባል ሲራ አለ የለም? ሲራ ያው አለ፣ ኦክስፎርድ ነው የተጻፈውን የተጠቀሰው። ቆይ ኢብን ኢስሐቅ ሲራ አለው የለውም? ኢብን ሂሻም ያረመው ያስተካከለው ማለት ነው። አለ የለም? አለ። ወንድም ደግሞ ኢብን ኢስሐቅ የሚባል ሲራ 30 ዓመት ሆኖኛል፣ የትም ሰምቼ አላቅም፣ ክርስቲያኖች ናችሁ እንጂ ውሸት ነው፣ እንደዚህ አይነት ሲራ የለም እያለ ነው። ኢብን ኢስሐቅ የሚባል የለም እያለ ነው። አሁን ምን አለ መሰለ 30 ዓመት ቆይተን እውቀት ስለ አንድ ነገር እውቀቱ የለንም ማለት 31ኛ ዓመት ላይ እኮ ልናቅ እንችላለን። እሱ አይደለም መመዘኛው። መመዘን ያለብን ነገራቶችን በሚዛኑ ነው፣ በልኩ ነው መሆን ያለበት። መነሻችንን ሁሉ ማስተካከል አለብን ብዬ አስባለሁ። እና እስልምናንም ስንለካ ምናልባት የኔ አየር ሰዓት የሚሰጠኝ ከሆነ እገባለሁ። ይሄንን በዚህ ልክ ቢታይ ለማለት ፈልጌ ነው። እሺ ወደ ዋናው እንትናችን ስንመለስ፣ እሺ እናመሰግናለን። አንዳንዴ ሁላችንም ማናቃቸው ነገሮች ይኖራሉ፣ ምናቃቸው ነገሮች ይኖራሉ። ምንም ላይ ፐርፌክት አንሆንም። እውቀት ሂደታዊ እድገት ያለው ነው። እያወቀን ምንድነው ቅዱስ ጳውሎስ እንኳን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል። በኋላ ግን ከፍ እያልክ ስትሄድ እያወቅ እየበሰልክ ትመጣለህ። አንዳንዴ ማታቁት ነገር ላይ አላቅም ማለትን ልመዱ። ክርስቲያኖችን ብትሆኑ ማታቁት ነገር ላይ ምላሽ አትስጡ። አይ ይህንን ነገር ጠይቄ እመጣለሁ። አላቅም ማለትን ልመዱ። አላቅም ማለት መሸነፍ ማለት አይደለም። አላቅም ማለት ክፍተት እዚህ ጋር አለብኝ አውቄው ወይንም እርግጠኛ ሆኜ ልምጣ ማለት እንጂ በማታቁት ነገር ላይ ያንን ሰውዬ አኪዩዝ ማድረግ ውሸታም ነህ ቀጣፊ ምናምን አትበሉ። ነገ የምታምኑ ሰውዬ ያንን ሲነግራችሁ ራሳችሁ ልታፍሩበትም ወይንም አመባችሁ ስትደርሱ ራሳችሁም ልታፍሩበት ስለምትችሉ ማለት ነው። ስለዚህ ሁላችንም አናቃቸው ብዙ ነገሮች ይኖራሉ። ሁላችንም ምንሳሳተባቸው ይኖራሉ። ግን አኪዩዝ አናድርግ። ካላወቅን አናቀውም ይሄንን ማለትን እንልመድ እንጂ ውሸታም አንበል። ኤንስ ጃቢር እንኳን ደህና መጣህ ብያለሁኝ። እንኳን ደህና ቆያችሁ። መልካም። እንደ ሀሳብ በመጀመሪያ ሞር እኔ ፎከስ ምንድነው እሱ ሌሎችን አኪዩዝ የማድረግ የመውቀስ የመቅሰስም ሳይሆን በውሸት ምንድነው ፎቅ እያስገነቡኝ ነው። በውሸት እስልምናን የተሳደብኩባቸው ወይንም ደግሞ የሌሉ መረጃዎችን የቀጠፍኩባቸውን ካሉ ሜቢ ብታሳየኝ እና እነኛ ነገሮች በጣም አስቀይመውኛል ምትላቸው ካሉ ይቅርታ በጠይቅ ሁሉ ደስ ይለኛል። በጣም ጥሩ። እኔ ከመነሻው ልክ ስገባም እንደተናገርኩት በመመዘኛውና በትክክለኛው አግባብ ነው መለካት አለበት ብዬ የማስበው። እኔ አንድን ሰው ፐርሰናል የሆነ ነገር አንስተን ወስደን ከእስልምና ጋር ወይም ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማያያዙ ይሄ ነገር ትክክል አይደለም ብዬ አስባለሁ። ማለት ለምሳሌ እኔ ጃቢር ነኝ። ጃቢር ዛሬ ላይ ትክክል ያልሆነ ንግግር ቢናገር በዚህ መድረክ ላይ ያው እስልምና ነው ወይም ደግሞ ሙስሊሞች ናቸው ብሎ ሃስቲ ጄነራላይዜሽን ትክክል አይደለም ብዬ አስባለሁና እኔ ሙስሊም ነኝ። እንደ እስልምና በመርሆቹ አምናለሁ። ያንንም ደግሞ በህይወቴ ለመተግበር የምጥር አንድ ተራ ሰው ነኝ ማለት ነውና አሁን ሰሞኑን ያንተን ንግግር ሲዘዋወር አይቼዋለሁ። ዋሪቨር የትኛውም ሊሆን ይችላል። ዛሬ ላይ ኦንላይን ሳገኘው ግን ገብቻለሁና አንድም ከምንጩና ከራስህ ማየትና ማዳመጥ ስለፈለኩኝ ነው ወደዚህ የመጣሁት።
ሌላም ደግሞ የምንማማረው ነገር ካለ ከመሰረቱ መታየት ስላለበት ነው። ሁለት መሰረታዊ ነገሮችን አንስታል። አሁን ለምሳሌ ያላቻ ጋብቻ እንበለው ወይም ደግሞ አይሻን በ9 ዓመት ማግባታቸው ነቢ መሐመድ የኔ ነብይ የሁላችንም ነብይ ማለት ነው ሰለላሁ ዐለይሂ ወሰለም ይህን በተመለከተ አንድ ትክክል አይደለም ብዬ ማስበው ነገር ነው። ሁለተኛ ደግሞ ስለ ክርስቲያኖችና አይሁዶች ቁርአን በጣም harsh የሆነ አመለካከት አለው። ወዳጅ አድርጋችሁ አትያዙ ይላል እና ደግሞ ውጋው ቁረጠው ፍለጠው ይላል የሚል አይነት ትምህርት ሰምቻለሁ ከገባው ማለት ነው። መሰረታዊ ነገሮችን ነው ማነሳው። ሌሎች ደግሞ ኡስታዞች ስለ ኢሳ አለይሂ ሰላም በሱ ላይ ይስፈንና አላስፈላጊ ነገሮችን ተናግረዋልና ይሄን ደግሞ እስልምና ነው የሚል ነገር በጥቅሉ እነዚህ ሶስት ነገሮችን አይቻለውና ስለዚህ እነዚህ ነገሮች ብናወራ እኔ ጋር ያለው ነገርም አንተም ጋር ያለው ነገር ከአውዱች ሳይሆን ከአውዱች ከሆነ ፐርሰናል ከሆነ አያግባባንም። አሁን ለምሳሌ እኔ ቁርአን አንተም ደግሞ መጽሐፍ ቅዱስ ላይ መሰረት አድርገን ብናወራ የሰዎች እይታ ላይና ስለ ሰዎች አስተያየት ምናምን ብትጠይቀኝ እዛ ላይ ላላወራ እችላለሁና በማቀው ነገር በመናቀው ነገር ይሄን እንዴት ነው ይህ ነገር ከምን አንፃር ይታያል እንደተባለው ቅድም እንዳልከው አንተም መማማር ነው። ሰው ሁሉን ነገር ጨርሶ አውቆ አይደለም የሚነሳው እድሜውም እያስተማረው ብዙ ነገር እየተማረም እየተረዳም እያነበበም እያጠናም ይሄዳልና እነዚህ ሶስት ቤዚክ ነገሮች ላይ ትክክለኛ አይነት አመለካከት ይዛሃል ብዬ ስላላሰብኩኝ እዛ ላይ ነው ሐሳብ መስጠት የምፈልገው። ምናልባት ያው ይሄ ነው የኔ ሐሳብ። እሺ መልካም ይቻላል። ስለ ክርስቲያኖችና አይሁዶች የተሳሳተ ምልከታ አለው እንደዚህ harsh የሆኑ እንትኖች ያስተምራል በሐሰት ብለሃል ነው እንተነ እይታ የጠቀስካቸው የቁርአን አንቀጾች ያሉ ናቸው፣ ቁርአን ላይ የተቀመጡ ናቸው። ግን ምን አለ መሰለ ሌሎች ደግሞ አንቀጾችም አሉ አኮርዲንግሊ ነው መታየት ያለባቸው። አሁን የጠቀስካቸው ነገሮች አብዛኞቹ በጦርነትና በፍልሚያ አውድ ላይ የተቀመጡ ነገሮች ናቸው። በሌላው ጊዜ ላይ የተቀመጡ ለምሳሌ ግልጽ የቁርአን አንቀጽ አለ لا ينهاكم الله عن الذين لم يقاتلوكم في الدين በሃይማኖታችሁ ያልተጋደሏችሁ ክርስቲያኖችም ይሁን አይሁዶች ከነሱ ላይ ብትኗኗሩ ብትገበያዩ ብትደጋገፉ ብትሻሻጡ ብትኗኗሩ አይከለክላችሁም አላህ ብሎ የሚጠቅስ ሱረቱል ሙምተሂና ላይ ግልጽ የሆነ የቁርአን አንቀጽ አለ። ለምሳሌ ነው ይሄን ያነሳሁት። ያንዱን አውድ ወደ ሌላው እንትን መደረጉ ሌላ ደግሞ አሁን ዛሬ ላይ ራሱ እኔ የገባውበትን አንዲት የቁርአን አንቀጽ መሰረት አድርጌ ነው ይቅርታሷን ልጨምርልህና ምንድነው ያ አህለል ኪታብ ነው የሚለው። እንደውም የቁርአን አንቀጽ ቁርአን የመጽሐፉ ባለቤቶች ብሎ ነው የሚጠራው በክብር ማለት ነው። የመጽሐፉ ባለቤቶች ማለት አይሁዶችና ክርስቲያኖች ናቸው። ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ተዓለው ኢላ ከሊመቲን ወደ አንዲት ቃል ኑ ሰዋኢን በይነና ወበይነኩም በእናንተና በእኛ መካከል ትክክል ወደ ሆነች ቃል ኑ እሷም ምንድናት አላ ናዕቡደ ኢላላህ ከአላህ ውጪ ሌላን ላናመልክ ወላ የተኺደ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችን ከፊሉንም አማልክት አድርጎ ላይዝ ነው ብለህ በላቸው። ፈኢን ተወለው ይህን ጥሪ ደግሞ ካልተቀበሉ አስገድዳቸው አይደለም ስደባቸው አይደለም አንቋሽሻቸውም አይደለም። ፈኢን ተወለው አይ እኛም መንገዳችንን እንይዛለን ካሉ ይሄ ነገር ላይ ካልተስማሙ በጨዋ ደንብ ነው አግባብነት ባለው ጥሪ ነው የሚጣራው። ሱረቱል አንዓም ላይ የተቀመጠ የቁርአን አንቀጽ ቁጥር 54 ላይ ማለት ነው አሁን መጠቅሰውና ይሄን ካልተቀበሉ ፈቁሉ ሸዱ ቢአና ሙስሊሙን እናንተ እኛ ሙስሊሞች መሆናችንን መስክሩ በሏቸው ነው የሚለው ማለት ነው። በሃይማኖት ማስገደድ የለም በአግባብነት ባለው ነገር ነው የሚሆነው ማለት ነው። እሺ ናሲክና መንሱክን ታውቃለህ? ጃብር ጥያቄ ነው። አውቃለሁ። አይ ላለመረበሽ ስላትፍቼው ነበር ድምጹን። አውቃለሁ።
ኦኬ። ስለዚህ አንተ የጠቀስካቸው ጥቅሶች በሞላ በሴፍ ምዕራፍ ተሽረዋል። በመጀመሪያ የወረዱ ናቸው። በመጀመሪያ አካባቢ የወረዱ ነቢዩ መሐመድ በመጀመሪያ አካባቢ ላይ አይደለም ከክርስቲያኖች እና ከአይሁዶች ጋር ከጣዖት አምላኪዎቹም ጋር ራሱ ሰላማዊ ነበረ። ኃይልም ስላልነበረው ለእናንተም አምላካችሁ አለ፣ ለእናንተም እምነታችሁ አለ፣ ለእኛም እምነታችን አለ የሚል ሰላማዊ ነበረ። በኋላ ግን ኃይል ካገኘ በኋላ ላይ ነገሮች ወደ መዋጋት ይገባል። መዋጋት ከገባ በኋላ ሱራ 9:5 ላይ ሙሽሪኮች እንዲገደሉ ካዘዘ በኋላ 28ኛው አያ ላይ ደግሞ እነሱ ርኩሶች ናቸው ወደ መካ እንኳን እንዳይቀርቡ ያዛል። አንድ ይቅርታ የመጀመሪያውን ጥያቄ ስለመለስኩልህ አያይዘ እንድታብራራው የምፈልገው ነገር ናሲክና መንሱክ ከሚለው ጋር ተያይዞ ማለት ነው። ናሲኹና መንሱኹን ህግ ከዛም በኋላ የመጡ የእስልምና መስፋፋቶችንም ጠቅሰ በደንብ ማለት ለመግባባት ነው፣ ለሌላ ሳይሆን ፖይንቱ ላይ ስለሆነ ማውራት ያለብን እኔም አንተም እውቀት ጨምረን ነው መውጣት ያለብን ከሚል አንፃር ነው። በጥቅሉ ሳይሆን ስፔሲፊካሊ ይሄ አንቀጽ በዚህ አንቀጽ ተሽሯል። ናሲኽ ማለት የሚሽር ማለት ነው። መንሱኽ ማለት ደግሞ የተሻረ ማለት ነውና ይሄ አንቀጽ በዚህ አንቀጽ ተሽሯል የሚለውንም ነገር እዛው አብረህ ብትጠቅሰውና ከዛም በኋላ ለውይይታችን ጥሩ መንፈስ ይኖራል ብዬ አስባለሁ። መልካም ባይዘ 128 ምናምን አካባቢ አንቀጾች ይመስሉኛል በ929 የተሻሩት ወደዛ አካባቢ ናቸው። ቁርጡቢ ያብራራዋል። ለምንድነው የተሻሩት? እያንዳንዳቸው አስቀድመው ሰላማዊ የሚመስሉት እምነታችሁ አለ እኛም እምነታችን አለ የሚሉት እንዳለ ይሻራሉ። በዚህኛው የሴፍ ምዕራፍ ወይንም ደግሞ 9ኛው ሱረት ተውባ የመጨረሻው እንደሆነ ታውቃለህ ብዬ አስባለሁ። ስፔሲፊክ አድርገው እፎይ ይቅርታ፣ አሁን ድጋሚ የገባሁት አጥፍቼ ነበር ድምጼንና ይሄ አንቀጽ በዚህ አንቀጽ ተሽሯል። በጠበሪም ይሁን በቁርጡቢ በቡኻሪም ይሁን በሙስሊም በሐዲሶቹ ማለት ነው። ይሄ አንቀጽ በዚህ አንቀጽ ተሽሯል። ስለ ቂታልም ይሁን ስለ ወዳጅነትም ይሁን ስለ ግብይትም ይሁን ስለተለያዩ ህጎች አሉትና ስፔሲፊክ አድርገህ እንድንማርበትም እንድንረዳውም ማለት ነው። እሺ ሳዘጋው ማይክን ሱረት ተውባ መጨረሻ የወረደ ነው አይደለም? ሱረቱ ተውባ ወደ መጨረሻ የወረደ ነው አይደለም? በምዕራፍ ቢሆንም በአንቀጽ ራሱ ያ የተሰደረበት መንገድ ቁርአን ማለት ነው። አንዱ አንቀጽ ብቻውን ተነጥሎ ራሱ በኋላና በፊት ሊሆን ይችላል ምዕራፉ ላይ ማለት ነው። የተሰደረበት መንገድ በ23 ዓመት ነው የወረደው ቁርአን። 23 ዓመት ላይ ቁርአን ሲወርድ ለምሳሌ የመጀመሪያ የወረደው ኢቅራእ ነው የመጀመሪያ የወረደው አይደለ? ሱረት ተውባ ነው የወረደው። እኔ የቱ ጋር ተቀመጠ አይደለም? ሱረት ተውባ መካ ነው። ውሸት ነው። መኪ እኮ መዲና ነው። ሱረት ተውባ መዲና ነው። እሱን ማሳየት ያስፈልጋል። ያው መዲና ብለዋል። አየው አይደለ? ስለዚህ እዛ የወረዱትን እነኛ ምንድነው እሱ በዚህ የሚሻሩ ነው። ነሲክ እንትን የሚለው መንሱክ ወይም የሚሻረው የመጀመሪያው ነው፣ በመጨረሻው በሚመጣው ማለት ነው። እሺ ይቅርታ፣ አሁንም እየነገርኩ ያለሁት ምን መሰለህ፣ መደንይ ሆኖ ምዕራፉ መደንይ ሆኖ ጠቅል የሆነ ነገር ፕሊስ ሰዓት እንትና ጣልቃ በጣም እየገባብኝ ስለሆነ ማለት ነው። ክርስቲያኖችና አይሁዶችን በጣም ነው እንትን የሚለው። ስለዚህ በመልካም አኗኗር ተኗኗራቸው የሚል አይነት ነግሮናል። ለምሳሌ 929 ላይ ያው ከፍቶልሃል አብሪጌሽኑን። 929 ላይ ምን ይለናል? ኦኬ ቀጥለሽ። አይ አንድ ሁለት ዝም ብለን አንቀጾችን እንስጠውና ትቀጥላላችሁ። ለምሳሌ በጣም እጅግ ብዙ ጊዜ ሙስሊሞች ይቺን ቃል ትጠቀሙዋላችሁ። ሱረቱል በቀራ ቁጥር 256 ላይ ያለውን በሃይማኖት ማስገደድ የለም የሚለውን ትቀበላላችሁ። ይህ አንቀጽ የወረደው መካ ነው።
ይህ አንቀጽ የወረደው መካ ነው። ሶ ስኮላሮቹ ሊቃውንቶቹ ምን ብለዋል? ይሄ was abrogated and the prophet was commanded to fight the people of the book in the surah repentance። ይሄ አንቀጽ ተሽሮ በንስሐ ምዕራፍ ወይም ደግሞ በሱረቱል ተውባ ማለት ነው በሱ ተሽሮ ሙሐመድ የመጽሐፉ ሰዎችን እንዲዋጋ ትእዛዝ ተሰጥቶታል ይላል። አይተዋል። ይቺ አንቀጽ ይቺ የወረደች አንቀጽ ስለ ሰላም የምትናገር በጣም እጅግ በጣም ተደጋጋሚ የምትናገሯት አንቀጽ ማለት ነው። ይቺ እንኳን ተሽራ በሱራ ሪፒታንስ ተሽራለች ወይም ደግሞ በንስሐ ምዕራፍ ማለት ነው። ምን በሚለው አንደኛ በእነዚህ በሁለት ስፔሲፊካሊ በእነዚህ በሁለት አንቀጾች ነው እንዳለ ስለ ሰላም የሚያወሩት አንቀጾች የተሻሩት ማለት ነው። የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትን ቢሰጡ መንገዳቸውን ልቀቁላቸው። which means ሙስሊም ከሆኑ ብቻ ማለት ነው። ይሄ ለሙሽሪኮች ወይም ደግሞ ለጣዖት አምላኪያን ለመካ ጣዖት አምላኪያን ወረደ። ሌላው ለአይሁዶችና ለክርስቲያኖችስ ወይም ደግሞ ለመጽሐፉ ሰዎች ለሚባሉትስ ከተባለ እናንተ ያመናችሁ ወይ አጋሪዎች ርኩሶች ብቻ ናቸው። ከዚህ ዓመት በኋላ የተከበረው መስጊድ አይቅረቡ። ድህነትን ብትፈሩ አላህ ቢሻ ከችሮታው በርግጥ ያከብራችኋል። ወደ መካ ወደ ተከበረው መስጊድ አይቅረቡ የተባለበት ምክንያት ለምንድነው? እነሱ ርኩሶች ስለሆኑ። ነገር ግን እነዛ ለንግድ ነበር የሚሄዱት ወደዛ። ከዛ ደግሞ ያንን አታችሁ ድህነትን ብትፈሩ በችሮታው ያበስራችኋል ተባለ። ያ ችሮታው የተባለው ምንድነው የሚለውን ደግሞ እዚሁ አንቀጽ ላይ ዝቅ ብሎ ይናገራል። ምን ይላል? ከእነዚያ መጽሐፉን ከተሰጡ ሰዎች መጽሐፉን የተሰጡ ሰዎች አይሁዶችና ክርስቲያኖች ናቸው ብለናል። ከእነዚያ መጽሐፉን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆነው ግብር ማለት ጂዚያ ነው። ጂዚያ ማለት ደግሞ የካፊሮች ወይም ደግሞ የአይሁዶችና የክርስቲያኖች የውርደት ምልክት ሆኖ የሚከፈል ግብር ነው። ጂዚያ ይባላል። የውርደታቸው ምልክት ዲስግሬስ ኤንድ ሂዩሚሊዬሽን ይለዋል ኢብን ከቲር። ሶ ያንን ግብር እንዲከፍሉ እንትን ብለዋል ማለት ነው። ስለዚህ ይሄ አንቀጽ እንኳን እቺ ሱረቱል በቀራ 256 ላይ ያለው ሁሉ ጊዜ የምትናገረው አንቀጽ እሷ አሁን ጥቅም የላትም ተሽራለች ማለት ነው። ካስፈለገ ሌሎችን መጨመር እንችላለን። ቀጥሉ። አይ ሐዲሱም አለኮ ሐዲሱ መቀጠል እችላለሁ እኔ እችላለሁ። ቆይ አንዴ እቀጥላለሽ። ሳይ ሙስሊም 1 ኤ እና ሳይ ሙስሊም 1 ቢ ቡሃሪ 25 እንደዚህ የተለያዩ ቦታ ላይ ምድር ያላህና የነብዩ ስለሆነች ሁሉንም ሊዋጋ ነብዩ እንደታዘዘ ህይወታቸው እንኳን እንደማይጠበቅ ከዛ በኋላ የተናገረበት አለ። ማንኛውም ህይወቱ አይጠበቅም። ምድር የማን ስለሆነች? የሙሐመድና የአላህ ብቻ ስለሆነች ህይወታቸው አይጠበቅም፣ ዋስትና የላችሁም ብለዋል ማለት ነው ነብዩ። ከምንም በላይ ግን ቂያማ ራሱ የሚመጣው የመጽሐፉ ሰዎች ካልካቸው ተገለው ሲያልቁ ነው ቂያማ የሚመጣው። ለምሳሌ ጁሾች ቡሃሪና እንደ ክፈትልኝ 29-26ን እነሱ ተገለው ካለቁ በኋላ ሙስሊሞች እነሱን ትዋጋላችሁ። ከዛ ስትተዋጋችሁ በኋላ እነሱን ገላችሁ ስጨርሱ ነው ቂያማ የሚመጣው። 29-26ን አንዴ ክፈትልኝ። አይ ከነሱ ጋር በሰላም ነው እስከ መቼ ነው? ኦኬ ቂያማ እንዲመጣልህ ራሱ እነሱን ገለህ ስጨርስ ድንጋይ ጋር እንኳን ሄደው ቢደበቁ ድንጋዩ መጥቶ ይጠራልሃል ተብለህ ፕሮሚስ ተገብቶልሃል። ዛፍ ስር እንኳን ቢደበቅ ዛፉ መጥቶ ናናና ሙስሊም እዚህ ጋር የተደበቃለ ይልሃል። ሄደህ ትገለዋለህ። ገለህ ስጨርስ ነው። ወደ ስንት ሚሊዮን አይሁዶች አሉ አሁን። እነኛ ሁሉ ገለህ ከጨረስክ በኋላ ነው ትንሣኤ የሚመጣልህ። ቀጥል ክርስቲያን። ሚዩት ነህ። ኦኬ ቡሃሪ 29-26 ላይ ነው ቻፕተሩ ራሱ የሚለው ፋይቲንግ አጌንስት ዘ ጁስ ነው የሚለው አይሁዶችን መዋጋት ይልና አቡ ሁረይራ የነብዩ ሶሃባ እንደተረከው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ አሉ። the hour will not be established until you fight with the Jews and the stone behind which a Jew will be hiding will say, oh Muslim, there is a Jew hiding behind me, so kill him። የቂያማ ቀን አትመጣም አይሁዶችን ገድላችሁ
ሳትጨርሱ ድንጋይ እንኳን አይሁዱ ተደብቆበት ና ሙስሊም እኔ ጋር አይሁዳዊ ተደብቋል ና ግደለው እስከሚል ድረስ የቂያማ ቀን አትቆምም ይላል። ስንት ሚሊዮን አይሁዳውያን ተገለው ነው የቂያማ ቀን የምትቆመው? ያ ትንሽ ኮድም አለ። ክርስቲያኖች ደግሞ መስቀል አለ፣ መስቀልን ይሰብራል ይላል። መስቀል ያ አንዴ ኮድ ድል ነው። ትሰጡኛላችሁ? እሺ ቀጥል። ከመነሻው ልጀምርና ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ወደዚች ምድር መልእክተኛ ተደርገው ሲላኩ ያው አንድ ሰው ሲንግል ሰው ነበሩ። ከዛም በኋላ ዙሪያቸው ያሉ ሰዎች አቡበክር ስዲቅ ረዲየላሁ አንሁ፣ ኸዲጃ ባለቤታቸው ከጓደኛ ከባለቤታቸው ተነስቶ ከዛ እየሰፋ ሄደ እና እየሰፋ ሲሄድ ግን በጣም ጭቆና ነበረ። ግልጽ ነው፣ ሁላችሁም ታሪኩን አንብባችሁ ከሆነ ማለት ነው። ከመነሻው ማለት ትግል የጀመረበትን ስታርቲንግ ፖይንቱን መናገር ስለፈለኩ ነው። እና በጣም እየተሰቃዩ ነበረ። ሙስሊም መሆን ማለት ኦልሬዲ በጣም ከባድ ነበረ። በጣም ብዙ ስቃይን ብዙ መከራን ያስቀምስ ነበረ ያኔ ማለት ነው። እና በጣም ትንሽ በነበሩ ሰዓት በተለይ በጣም ብዙ ስቃዮችን ገጥሟቸዋል። እንደዛም ሆኖ ደግሞ እየበዙም መተው ትልልቅ ሰዎች የሚባሉት ጦረኛ የሚባሉት እነ ዑመር ረዲየላሁ አንሁ እንደዚሁም ደግሞ ሐምዛ በሰለሙ ሰዓት እንጋደላቸው ብለው ሲጠይቁ ስቃዩ ሲበረታ ማለት ነው መገዳደል ወይም ራስን ለማስከበር መከላከል እንኳን ተከልክለው ነበረ። ከሰው ጋር በጥበብ ዳዕዋ ማድረግ ማስተላለፍ ካልሆነ በቀር ተከልክለዋል። እንደውም አንዴ ዑመር ረዲየላሁ አንሁ ምንድነው የጠየቃቸው? ለምንድነው የያዝነው ነገር እውነት አይደለም ወይ? ለምንድነው ማንጋደል? ለምንድነው ማይፈቀድልን የሚል ነገር ራሳችን ለምንድነው ማንከላከለው? ቢላል ኢብኑ ረባህ ኢትዮጵያዊ ነው፣ ሀበሻ ነው። እስልምናን በመቀበሉ ምን አይነት ስቃይ እንዳሳለፈ ሁላችንም እናውቃለን ብዬ አስባለሁ። ኢትዮጵያዊው ሀበሻዊው ሰሃባ ማለት ነው። እና ይሄ ሁሉ በሚሆንበት ሰዓት ግን ምንም አይነት የመከላከል እንኳን እርምጃ እንዳይወስዱ ተከልክለው ነበረ። ከዛ በኋላ የመጣ ምንድነው? ኡዚነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ ነው የመጀመሪያው ማለት ነው። ይህ ስለመገዳደል ለማስገደድ አይደለም። ኢቨን ትግሉ ራሱ የተፈቀደው ምንድነው የሚለው በግልጽ ነው ምነግራችሁ፣ እድሉንም ስላገኘው ዛሬ ማለት ነው። ምንድነው? ኡዚነ ሊለዚነ ይቃተሉነ ነው ተፈቀደላቸው። ለነማን? ለሚገድሉት አይደለም ለሚጋደሉት። ምን ስለሆኑ? ቢአንሁም ዙሊሙ እነሱ ስለተበደሉ ራሳቸውን ለመከላከል ለሚጋደሉት ተፈቀደላቸው። የመጀመሪያ ጂሃድ የተጀመረው ራስን በመከላከል ላይ መሰረት ያደረገ ነው ማለት ነው። ስለእውነታው ስለሆነ የምናወራውና ከዚህ በኋላ የነበረው ደግሞ ምን አይነት ትግል ነው? የግድ የጦርነት አለመግባባትም ስለሆነ ጦርነት ደግሞ ያው ጸባይ የለውም ይታወቃል። ማለት ጠላት ፊት ለፊት ከተጋጠመ በኋላ ማድረግ ያለበትን ሁሉ ሊያደርግ ይችላል ማለት ነውና ይሄ ነው መነሻው ማለት ነው። ሌላው ምንድነው? እስልምና ሐቅ ሁለት ነው ሶስት ነው የሚል ነገር የለውም፣ አንድ ነው። ሁላችሁም ክርስቲያን ይሆንም ቆይ ወደዛ ከመሄዳችን በፊት ብዙ ያነሳቸው ስላሉ ጀስ ራስን መከላከል ስላስመሰልካቸው እውነት ለመናገር ጃቢር ምስማማበት ፖይንት አለ። ቀደምም ብያለሁ። ሙሐመድ በመነሳቱ በመካ አካባቢ በነበረበት ሰዓት ሲነሳ ጭቆና ይደርስበት ይሰደብ ነበር ወይ? ያ ምክንያቱም ብቻውን ነበር። ተዛ እንትና ነች ያመነችው ከድጃ ነች። እንደዛ እያለ ስለሰፋ ማለት ነው። የነሱን ጣዖት አምላኪያንን በዛ የነበሩበትን በተናገረ ቁጥር እነሱ ደግሞ አጣቂ ያደርጉን ነበር። ይሄ የሚታመን ሀቅ ነው። ቁጥር ከጨመረ በኋላ ኃይሉ ከበዛ በኋላ ለምሳሌ ሮምን ሄዶ ለመያዝ ራሱን ሄደው እንጂ እነሱ አይደለም የመጡበት። ሮም ድረስ ሄዶ ለመዋጋት ሴቶቹ ቆንጆ ናቸው፣ ሴቶቹን እንዲናደርጋለን፣ ተፍሲሮቻችሁ እንደዛ ነው ያስቀመጡት። እንዴት እንደዚህ እንትን ትላላችሁ የሚል ነው።
ስንት ጦርነት ነው ያካሄደው ነቢዩ መሐመድ በህይወት በነበረበት ሰዓት? ማለትም በዛች 10 ዓመት ውስጥ ስንት ጦርነት ነው ያካሄደው ታውቃለህ? ጃቢር 23 አካባቢ ወደ እንደዛ እዛ ትንሽ ከፍ ይላል። ዘሆልስ እሱ የመራቸው ሳይሆን ዘሆል ጦርነትስ በሱ በዚህ በ10 ዓመት ውስጥ አላውቅም። ከ80 እስከ 100 ነው የሚገመተው። ከ80 እስከ 100 ጦርነቶች ተካሂደዋል በ10 ዓመታት ውስጥ ማለት ነው። እንግዲህ ምን አይነት ሰላም ካለው ጦርነቶቹ እንግዲህ የት ሀገር ድረስ ማለት ነው ሮም እየሄደ እነኚህ ከ80 ምናምን በላይ እስከ 100 የተባለው እንዴት ነው? ጦርነቱን እሱ ያልመራቸው ማለት ነው። እሱ ያልመራቸው ሰሃባዎቹ የመሩት ማለት ነው። ካሊፋዎቹ ግን ባጭሩ ማለት ነው። አንዴ ይቅርታ ፎይ ማለት እስልምና አንዴ ቆይ እሱ የመራቸው ነው 20 ምናምኖቹ እሱ የመራቸው ቀጥታ ከፊት ሆኖ የመራቸው፣ እነኛን ደግሞ እሱ ከኋላ ሆኖ ሰሃባዎቹ እንዲመሩ ያደረገበት ወደ 100 በ10 ዓመታት ውስጥ። የጦርነቱ መንስኤዎችን ስታዩ ሮምን ሄዶ ለመያዝ ለምሳሌ ሴቶቻችሁ ቆንጆ ናቸው እና ሴቶቻቸውን እንደዚህ እንማርክ የሚል በማጓጓያ ነው ሄዶ የወጓቸው ማለት ነው። አይደለም ይኸውልህ፣ በማስረጃ እየጠቀስን ቢሆን አይሻልም? እፎይ ማስረጃ እየጠቀስን ማለት በቁርአን ነው የጀመርነው አይደለ? የቁርአን አንቀጽ እዚህ ጋር ቀደም እንደጀመርነው ማለት ነው። አሁን ክርስቲያንም እንዳቀረበልን ያቀረበልን ነገር አለ መነሻ የሚሆን ማለት ይሄ በዚህ እንዲሆነ እስልምና የተስፋፋው በሰይፍ ነው የሚል አንድ ርዕስ መያዝ ካለበት እዛ ላይ መነጋገር ነው። ወደ ኢንዶኔዥያ የትኛው ወደ ማሌዥያ የትኛው ጦር ስለዘመተ ነው ይሄ ሁሉ በቢሊየን የሚቆጠር ተስፋፋ ብለን ብንል እኮ እዚሁ ጋር እናገኘዋለን እኮ መልሱን እዛ ከሆነ ማለት ነው። ጦርነቶቹን እንውሰድ፣ የሞተውን የተገደለውንም መውሰድ እንችላለን። በዛ ፖይንቱ ላይ ብናወራ የተሻለ ይመስለኛል። በቃ እሺ ነብይህ ሰዎች ሁሉ ላኢላሃ ኢለላህ እንዲሉ በሱም ነብይነት እንዲያምኑ እንዲጋደላቸው ታዟል አልታዘዘም? ጃቢር ገመው ጥያቄ እሺ አንዴ እያጠፋው ስለሆነ እንዳለብሽ ሰዎች ሁሉ ሙሐመድ ነብይ ነው አላህ አምላክ ነው ብለው እስኪሉ ድረስ እንዲጋደላቸው እንደዚህ ካላሉ ህይወታቸው እንደማይጣበቅ ዋስትና እንደሌላቸው እንደሚገደሉ ተናግሯል አልተናገረም? ተናግሯል። የተናገረው ግን ፎር ዳት ስፔሲፊክ ሞመንት ነው። ተግባባናል። ጦርነቱ ከተነሳ በኋላ እዛ ጦርነት ላይ የሚሳተፉት ከሱ ሳይድ ሆነው ያው ሚና መለየት ስላለበት ቆይ መረጃ ሊከፈትና በመረጃ ሙስሊም 21ን ኤን ክፈትልኝ ክርስቲያን ሰዓት ሄዶብናል። እናይና እንጨርሳለን። ሙራድ አንድ የሚውት አድርግ። ሰላም ናችሁ? እንዴት ነህ? ሰላም ነው። ተጠፋፋል። አዎ በጣም አልነበርኩም። ቲክቶክ ላይ ራቅ ብዬ ነበር። ኦኬ ምን ነው? በሰላም ነው። በሰላም ነው። መልካም እሺ፣ እመለሳለሁ። ሙራድ አንተ ጋር በኋላ ሎክ ቻፕተሩ ገና ሲጀምር ምንድነው የሚለው? ኦኬ ክርስቲያን ትቀጥላለህ ወይስ ልቀጥል? The command to fight the people until they say La ilaha illallah Muhammad Rasulullah and establish Salat and pay the Zakat and believe in everything that the Prophet sallallahu alaihi wasallam brought. Whoever does that, his life and his wealth are protected except by his right. ከላይ ጀምሮ የሚለው ምንድነው? እሱ ነብዩ ምን ተብሏል ነው? ታዝዣለሁ። ምን ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እንዲሉ፣ ሰላት እንዲሰግዱ፣ ዘካ እንዲከፍሉ፣ ማንኛውንም ነገር ነብዩ ያመጣውን እንዲያምኑ። ለምሳሌ እኔ ሰላት አልሰግድም፣ ስለዚህ ነብዩ ይዋጋኛል። ዘካት አልሰጥም፣ ነብዩ ይዋጋኛል። ታዟል።
ማንኛውም ነገር ነብዩ ባመጣው እስኪያምኑ ድረስ እንድዋጋቸው ታዝዣለሁ። ቀጥል። ከዛስ whoever does that his life and his wealth are protected ይሄንን የሚያደርግ which is ዘካ የሚሰጥ ሰላት የሚሰግድ እና ነብዩ ባመጣው አስተምሮ የሚያምን ንብረቱ ይጠበቃል፣ ህይወቱ ይጠበቃል። በተቃራኒውስ ህይወቱ አይጠበቅም፣ ላይፉ አይጠበቅም ማለት ነው። እኔ ጋር ብዙም አይታየኝም ክርስቲያን። ቀጥል ወይንም ኦኬ እሺ ቅድም ያልካቸው ነገሮች አሉና ምናልባት ያለ መረጃ ያወራ እንዳይመስል እነሱን እናሳይና እንቀጥላለን ማለት ነው። ሶ እንግዲህ ሙሐመድ እዛ አካባቢ ያሉ ቦታዎችን ወይም ደግሞ ሀገሮችን እንዴት ነው የወረረው ወይም ደግሞ እንዴት ነው የተቆጣጠራቸው የሚለውን ራሱ ይሄ የንስሐ ምዕራፍ የሚለው 123ኛው አንቀጽ በግልጽ ያስቀምጠዋል። ምን ይላል? እናንተ ያመናችሁ ሆይ እነዚያ በአቅራቢያችሁ ያሉትን ከሃዲዎች ተዋጉ፣ ከእናንተም ብርታት ያገኙ አላህንም ከሚጠነቀቁ ጋራ መሆኑን እወቁ ይላል። ምን አለ? በአቅራቢያዎቻችሁ ያሉትን ተዋጉ። እነዚህ በአቅራቢያዎቻችሁ ያሉ ተዋጊዎች እነማን ናቸው የሚለውን ደግሞ የእስልምና ትልቁ ሊቅ ወይም ደግሞ ስኮላር ኢብኑ ከሲር ምን ብሎ ይነግረናል? the order of jihad against the disbeliever the closest than the farthest area እንዲዋጋ ጂሃድ እንዲፈጽም የታዘዘው አስቀድሞ በቅርብ ርቀት ላይ ያሉትን ሙሽሪኮች ከዛ ደግሞ እነሱን ከጨረሱ በኋላ ፈርዘስት ቦታ ላይ ሄደው እንዲዋጉ ታዟል። እነማ እነሮም ማለት ነው። ምን ይላል? Allah commanded the believer to fight the disbeliever the closest in area to the Islamic state በእስላማዊ ሀገር አካባቢ ያሉትን መጀመሪያ የቅርቦቹን ከዛ በኋላ ደግሞ የርቆችን እንዲዋጋ የታዘዘበት አንቀጽ ነው። This is why the messenger of Allah started fighting the idolaters in the Arabian Peninsula በዚህ የቁርአን አንቀጽ መሰረት ነው ሙሐመድ ያላህ መልእክተኛ በአረቢያ ፔኒንሱላ በአረብ ሰላጤ ሀገራት አካባቢ ያሉትን ጣዖት አምላኪያን መዋጋት የጀመረው ይላል። when he finished with them እነሱን ሲጨርስ ተዋግቶ ይላል። and Allah gave him control over አላህ እነዚህ እንዲቆጣጠር እነዚህን ሀገሮች እንዲቆጣጠር ረዳው። እነማንን? መካ፣ አልመዲና፣ አልጣይፍ፣ የመን፣ ያማማህ፣ ሀጅር፣ ካይባር፣ ሀድራማውት and other Arab provinces and various Arab tribes entered Islam in large crowd እነዚህን ሁላ ተዋግቶ ከተቆጣጠረ በኋላ ብዙዎቹ ወደ እስልምና ተቀላቀሉ። በምን? በሰይፍ ከዛ በኋላ ምን ይላል? he then started fighting the people of the scriptures ከዚህ በኋላ ነበር የመጽሐፉ ሰዎችን መዋጋት የጀመረው። he began preparation to fight the Roman who were the closest in area to Arabian Peninsula ሮማውያኖችን ለመዋጋት ጦሩን አዘጋጀ። ለአረቢያ ፔኒንሱላ ወይ ለአረብ ሰላጤ ሀገራት ቅርብ ስለነበሩ ብሎ ይናገራል። አይተዋል። እነዚህን ደግሞ ምን እያለ ነበር የሚጠራቸው ወይም ደግሞ ሰሃቦቹ እንዴት እንዲሄዱለት ነበረ ጦረኞቹ እንዴት እንዲዋጉለት ነበር የሚለውን ደግሞ የትልቁ የኢስላም ሊቅ አልጠበሪ ምን ብሎ ይናገራል? እንዴት ነበር የሚላቸው? the messenger of Allah may Allah bless him and give him peace የባላ መልእክተኛ ላይ ሰላም በሳችሁንና ይላል invade Tabuk and you will capture the daughter of the yellow ones and the women of the Romans እንሂድና ታቡክን እንውረራት። ለምን? ልጆቻቸውን እነዛ ቢጫ የሆኑ ልጆቻቸውንና ሴቶቻቸውን እንድናገኝ ምን እንድናረጋቸው እዚህ ጋር ይነግረናል። we will ride the yellow people and take from the concubines and slave እነሱን ተዋግተን ውሽሞችንና ባሪያዎችን ማርከን እንምጣ እያለ ያላህ መልእክተኛ ይናገር ነበር። this is it ቅድም ፎይስተለው ስለነበር ምናልባት ያለ መረጃ ያወራ እንዳይመስል ብዬ ነው። ቀጥሉ። በጣም እናመሰግናለን ክርስቲያን። አልዋሊድም ይህንኑ ይደግመዋል። ለዛ ነው ሱራ 4:3 ላይ በእጆቻችሁ የያዛችሁትም የሚለው 4:4 2:2 ወይንም አንድ ብቻ ወይም በእጆቻችሁ ያዛችሁት በእጆቻችሁ የሚባሉት ባሪያዎች ናቸው። 23:6 ላይ 7:30 ላይ የሚገኘው ማለት ነው። ሚስቶቻችሁ
እና በእጆቻችሁ የያዛችኋቸው ሲቀሩ የሚባሉ በእጆቻችሁ የያዛችኋቸው የሚባሉት በጦርነት ሄደው ይዋጉና ሴቶቹን ስፍር ቁጥር የሌላቸው ለኩኩምባይን ወይንም ደግሞ ቁባቶች ነው የሚባሉት ዝም ብለው እንደ ባር እንደዛም አይደሉም። ዝም ብለው እንትን ነው ባሪያ ናቸው፣ ግን ለወንዱ ተፈቅዶለታል ቁጥር ስፍር የሌላቸው ባሪያዎችን መገናኘት ማለት ነው። እና እንደዛ ነው። ኔስ ሙራድ እንኳን ደህና መጣ። ጃቢር ሰዓት ትንሽ ስለሄደብን አይ ቲንክ ዛሬ ይብቃን ይመስለኛል። ጥሩ ጠቀል የሆነ ነገር አንድ ልበልና ቀደምም ካነበባችሁት ያው በማስረጃ ስላልኩኝ ነው ያው የቁርአኑ አንቀጽና ሐዲሱም የመጣው ከዛ ደግሞ የኢብኑ ከሲርም ትንታኔ ቀጥሎ የመጣው ማለት ነውና አውዶቹን መታየት አለባቸው ነው ያልኩት። ምክንያቱም አሁን ካጠገበ ካለው ጀምርና ከዛ በኋላ የሩቁን የሮም ፐርሺያ ምናምን የነበረውን ጦርነት ነው የሚያጠቃልለው የሚጠቅሰው ማለት ነውና ምንድነው ቅድም እንዳልኩት መነሻ ላይ ጭቆና ስለነበረ ጭቆና ደግሞ በርትቶ ወደ ጦርነት ሲገባ ሁለት ጎራ ነው የሚኖረው፣ የዚህ ወገንና የጠላት ማለት ነው። ወገን የሚሆነው የሃይማኖት ጦርነት ስለሆነ ሙስሊም የሆነና ዘካ የሚሰጥ ሰላት የሚሰግድ ነው። ጠላት የሚሆነው ደግሞ በዚህ ጉዳይ ላይ ያላመነ ያልተቀበለ ነው የሚሆነው። እነዚህ አውዶች በሙሉ የዚህ ክስተት ዘገባዎች፣ የዚህ ክስተት ትዕዛዛት እና ደግሞ አፈጻጸሞች ዝርዝር ሁኔታዎች ናቸው በጥቅሉ ማለት ነው መታየት አለበት። ለውቀት ከሆነ ማለት ነው፣ ለሌላ ይሄ ፐርሰናል ከሆነ ነገር ምናምን መሆን የለበትም። ለውቀት ከሆነ በዚህ ክስተት ላይ የተመሰረቱ ናቸው። ከዛ በኋላ ቀጠለ ወይ ዛሬ ላይስ እንዴት ነው እየኖሩ ያሉት ሙስሊሞች የሚለውንም ማየት ያስፈልጋል። ዑመር እንዴት ነበር ሲመራ የነበረው? አቡበክር ስዲቅ እንዴት ነበር ኸሊፋዎች ሲመሩ የነበረው? ታሪኩን ከቁርአኑ ከሐዲሱ አያይዘን መታየት አለባቸው የሚለውን ነገር ለማንሳት ፈልጌ ነው። ሌላ ደግሞ ከምርኮኛ ጋር በተያያዘ ደግሞ ምርኮኛ እንዴት ነበር የሚያዘው? እስልምና እኮ ነው ነፃ ሲያወጣ የነበረው ከፍሎ እንደምንዳ ተመዝግቦ ማለት ነው። ሴትም ይሁን ወንድም ነፃ ማውጣትን ባርነትን በማጥፋት የእስልምና ህግጋትን የሚያክል የለም ሪሊ ለማውራት ማለት ነው። አኪዝ በሚደረግበት ያህል ሳይሆን ባሪያ ነፃ ያወጣ ይሄን ያህል አጅር አለው ተብሎ ወደ ቀጣዩ ዓለም የሚሸጋገርለትን አጓጊ ሽልማት በማስተማር ዶክትሪን ውስጥ በማድረግ የባርነትን ስትራቴጂክ በሆነ መንገድ ያጠፋ ሃይማኖት ነው ማለት ነውና ከዛ አንፃርም መታየት አለበት የሚለውን ነገር ማንሳት ፈልጌ ነው። ወይ ኦኬ ለምሳሌ ሙሐመድ ቡሃሪ 54:33 ላይ ባሪያ እንደነበረው ይነገራል። ልብስ የሚሰፋለት ባሪያ እንዳለው ይናገራል። አንተ ደግሞ ባሪያን ነፃ ማውጣት ትልቅ አጀር ያሰጣል ትለናለህ። ስለዚህ ሙሐመድ ባሪያ ካለው ለምንድን ነው ትልቅ አጀር የሚያሰጠውን ባሪያውን ነፃ ማያወጣው? እንደገና ደግሞ ሙሐመድ ራሱ ጀልሌን እንደሚነግረን 33 ሱራ 52ኛውን አያ ሲፈስር ከባሪያው ጋር ወሲብ እንዳደረገ ይነግረናል። ሙሐመድ ከባሪያው ጋር ወሲብ እንዳደረገ ይነግረናል። ቡሃሪ 58:43 ላይ ባሪያ ሰራተኛ እንዳለው ሙሐመድ ይነግረናል። ስለዚህ ሙሐመድ ይቅርታ አድርግልኝና እየተግባባን ከሆነ የመነሻ ላይ ያያዝንባቸው ነጥብ አሁን ርዕሱ እየተቀየረ ከሚሄድ መነሻ ላይ ስለ ጦርነቱ ላይ ነው ያለነው። አይ እንደመነሻ አነሳውት እንጂ እዛ ነገር ላይ የሆነ አንዱ ጉዳይ ላይ እያወራን እየጨረስን ብንሄድ የተሻለ ነው for the sake of argument ለዛ ብዬ ነውና ከዛ አንፃር ነው ማለት እየሰፋ ከሚሄድ የሆነ ነገር ላይም ሳንደርስ ነው የሚያልቀው። ሰዓቱም እያለቀ ነው እያልከኝ ስለሆነ ማለት ነው ስለ ጦርነቱ አካሄድና የቁርአኑ አንቀጾች አይሁዶችን ግደሏቸው ክርስቲያኖችን ግደሏቸው የሚለው ነገር በዛች የሆነ በጦርነት ዘመን ላይ የነበረ ክስተት ነው። አካሄዱም ከዛ አንፃር ነው ለማለት ፈልጌ ነው። ሶሪ እሺ ስማን አድረስ ላድርግሽ በቃ በነገራችን ላይ ሴሪያ እነ ሶሪያ እነ ሮም እንዴት ነው የሰለሙት የሚለውን እኔ ጃቢር የቤት ስራ ልስጥ አንብበውና ና ማለት እንዴት ሰለሙ የሚለውን ሜይ ቢ እነሱን ቼክ አድርጋቸውና ና
እንትናን ታውቀዋለህ ብዬ አስባለሁ። ሼክ መኔክንም ያቸው የእሳቸውን ንግግር ቱርክ እንዴት ነው የሰለመችው የሚለውን ሰፊ ማብራሪያ የሰጠበት አለ። ማኔክ ነው የሚባለው ያቀዩ ቆንጅዬው ሰውዬ ማለት ነው። ኢትዮጵያ መጥቶ ነበር። አይ ቲንክ ስለ ኢትዮጵያ ሲያወራ ስለሰማሁት ነው። ቀይ ቆንጅዬ ማነው ስሙ? ክርስቲያን ሼክ ማኔክ እንደዛ ነው። እንደዛ ነገር ሙራድ ታውቀዋለህ? ሙፍቲ መንክ ነው መንክ ነው እንደዛ ያብራራበት አለ።